ሰላም የተወደዳችሁ የጌታ ቤተሰቦች፣ እኔ ወንድማችሁ አብርሃም ነኝ። ዛሬ ወደፊት ለፊታችሁ የመጣሁት አንድ የእግዚአብሔርን ቃል ላካፍላችሁ ነው። ይህ ቃል የሚገኘው በመዝሙረ ዳዊት በቅንፍ 124 ነው። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 124 ላይ ምዕራፉ 8 ቁጥሮች ነው ያሉትና በጌታ በኢየሱስ ስም አነባዋለሁ። እንዲህ ይላል። እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ሰዎች በእኛ ላይ በተነሱ ጊዜ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ቁጣቸው በላያችን በነደደ ጊዜ በቁመናችን በዋጡን ነበር። ጎርፍ ባጥለቀለቀን፣ ፈረሰኛ ውሃ ባሰጠመን፣ ደራሽ ውሃም ጠራርጎ በወሰደን ነበር። በጥርሳቸው ከመዘነጣጠል የጠበቀን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። የሰማይና የምድር ፈጣሪ የእግዚአብሔር ስም ረዳታችን ነው ያለ እግዚአብሔር ይናገራልና እዚህ ቃል ላይ የምንመለከተው ቃሉ ሲጀምር የዳዊት የማዕረግ መዝሙር ነው የሚለውና ዳዊት እዚህ ጋር ሰዎችን የሚገልጥበት መንገድ አለ። ሰዎችን በምን አይነት መንገድ ነው የሚገልጠው? በአራት አይነት መንገድ ይገልጠዋል። የመጀመሪያው የሚገልጥበት መንገድ እንደ አጥፊ እሳት ይገልጠዋል። ሰዎችን ቁጣቸው በላያችን በነደደ ጊዜ ይላልና እንደሚባላ እንደሚያቃጥል እንደ አጥፊ እሳት ሰዎችን ይገልጠዋልና እንግዲህ አማርኛም አባባል አለ፣ እሳት ካየው ምን ለየው የሚባልና እሳት በባህሪው በጣም አውዳሚ ነው፣ አጥፊ ነው እና በጣም ነው ንብረትንም ሆነ የተለያየ ነገር በማጥፋት ይታወቃል። እንዲያውም መጽሐፍ ቅዱስ ሲናገር ነገሥት ምዕራፍ 18 ላይ ኤልያስ ሲጸልይ ከሰማይ የወረደችው እሳት እዋውንም ጭምር እንደላሰች ይናገራልና እሳት አውዳሚ ነው፣ አጥፊ ነው። በአንድ ጊዜ በጣም ነው ብዙ ነገር የሚያበላሸው የሚያቃጥለውና ሰዎችን እዚህ ጋር ምን ብሎ ይገልጣቸዋል? በእሳት እንደሚነድድ ይናገራልና እንዲህ ብሎ ነው የሚናገረው፣ በነደደ ጊዜ ይላልና የሰዎችን ቁጣ፣ የሰዎችን አይለይነት፣ የሰዎችን ክፋት እንደ ንዳድ እንደ እሳት አድርጎ ይገልጸዋል። እንደሚያጠፋ እሳት ይገልጠዋልና ዳዊት ሰዎችን የሚገልጥበት አንደኛው መንገድ በምንድን ነው? እንደ እሳት ይገልጧል። ሁለተኛው ደግሞ ዳዊት ሰዎችን ከሚገልጥበት መንገድ ሁለተኛው እንደ ጎርፍ ወይም ደግሞ እንደ ደራሽ ውሃ ይገልጣቸዋል። ጥርግርግ አድርጎ እንደሚወስድ ውሃ ይገልጸዋልና እዚች ጋር እንደውም አዲሱ መደበኛ ትርጉም ላይ ፈረሰኛ ውሃ ይላልና ጥርግርግ አድርጎ እንደሚወስድ ውሃ ይገልጣቸዋልና እንግዲህ እዋን እናውቃለን። የቅርብ ጊዜ ታሪክም ድሬዳዋ ላይ የተከሰተውን ሲነቁ ቤታቸው የት እንደደረሰ፣ ስፍራቸው ሰፈራቸው የት እንደነበረ ማወቅ፣ ቦታና ስፍራውን ማወቅ እስኪሳናቸው ድረስ የመጣው ጎርፍ የመጣው ደራሽዋ ጥርግርግ አድርጎ ነው የወሰዳቸውና ሱናሜን ማየት እንችላለን፣ አርኬንን ማየት እንችላለን። እና ደራሽዋ ጥርግርግ አድርጎ እንደሚወስድ ምንም ነገር እንደማያስቀር እንደ ደራሽዋ ይገልጣቸዋል ሰዎችን። በሶስተኝነት ደረጃ ደግሞ ዳዊት እዚህ ጋር ሰዎችን የሚገልጥበት መንገድ ምንድነው? እንደ አውሬ ይገልጠዋል። ጥርሳቸው እንደተሳለ እንደተሞረደ ጨካኝ እንደሆነ አውሬ ግጥንጥል እንደሚያደርግ እንደ ጫካ አውሬ ይገልጣቸዋል። አንደኛ በእሳት ይገልጣቸዋል፣ ሁለተኛ ደግሞ በደራሽ ውሃ ይገልጣቸዋል፣ ሶስተኛ ደግሞ እንደ አውሬ ጥርሳቸው እንደተሞረደ እንደሚገነጣጥል ምንም አይነት ርኅራኄ እንደሌላቸው እንደሚገነጣጥል አውሬ ይገልጣቸዋል። በአራተኝነት ደረጃ ደግሞ ከሶስቱ ለየት ባለ መልኩ በሚያስፈራ ሁኔታ እሳትን አይተን መጠንቀቅ እንችል ይሆናል፣ ደራሽዋንም አይተን መጠንቀቅ እንችል ይሆናል፣ አውሬንም አይተን መጠንቀቅ እንችል ይሆናል። አራተኛው ዳዊት የገለጠበት ሁኔታ በምንድን ነው? ልክ ለወፍ እንደተዘጋጀ እንዳዳኝ ወጥመድ እንደሚያጠምድ ሰው ይገልጠዋል። ምን ማለት ነው? እንግዲህ አዳኝ ወጥመድ ሲዘጋጅ ወፍ በማታቀበት ሁኔታ
ምግብ ተቀምጦላት መልካም መስሏት ምግብ የምታገኝ መስሏት ስትሄድ በድካሟ በክፍተቷ ገብተው ሰው ወፏን እንደሚይዝ እንደ አጥማጂ እንደ አዳኝ ወጥመድ አድርጎ ሰዎችን ይገልጣቸዋል። ተንኮለኛ ሰዎች ማለት ነው፣ ክፉ ሰዎች ማለት ነው። በጉድለታቸው እንደገና ደግሞ በክፍተታቸው ገብተው ሰውን ለማጥመድ እንደሚዘጋጅ ወጥመድ ይሏልና በአራት መልኩ ዳዊት እዚች ጋር ይገልጸዋል። እንደሚነድድ ቁጣቸው እንደሚነድድ እሳት፣ እንደ ደራሽ እዋ፣ እንደገና ደግሞ እንደ አውሬ ዝንጥልጥልጥል እንደሚያደርጉ ርኅራኄ እንደሌላቸው፣ በአራተኝነት ደረጃ ደግሞ ተንኮለኛ ልክ አዳኝ ወፍን ለመያዝ እንደሚያደባ ወጥመድ እንደሚያዘጋጅ እንዲህ አይነት ብሎ ይገልጻቸዋልና አራቱም አይነት የተገለጡበት ለሰው የሰጠው ነገር ነውና ስለዚህ ዳዊት የሚያጠፋ እሳት፣ የሚበላ እሳት፣ የሚያቃጥል እሳት ባለበት ጥርግርግ አድርጎ በሚወስድ ደራሽ ወንዝ እዋ ባለበት ድንገት መጥቶ ነገርን ጥርግርግ አድርጎ በሚወስድ አይነት እዋ ባለበት አውሬ ባለበት ርኅራኄ በሌላቸው እዘኔታ ባሌላቸው አውሬ ዝንጥልጥል በሚያደርጉ ደግሞ ክፍተትን ጠብቀው አድርብተው ለመያዝ ለመግደል በሚጥሩ ሰዎች መካከል እንዴት ኖርን ብሎ ነው የሚናገረው። ቁጥር 1 ላይ እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኖሮ ይላልና የኖርነው ጠላቶቻችን ኃይል ሳይኖራቸው ቀርተው አይደለም፣ ማጥፋት ሳይችሉ ቀርተው አይደለም። እንደ እሳት የሆኑ ጠላቶች አሉ፣ ጉድም የሚያደርጉ የሚያቃጥሉ የሚበሉ ኃይልና አቅም ያላቸው ጠላቶች አሉ። እንደገና ደግሞ ጥርግርግ አድርገው መውሰድ የሚችሉ አቅም ያላቸው እንደ ደራሽ ውሃ የሆኑ እንደሚያሰጥም ውሃ የሆኑ ጥልቅልቅ እንደሚያደርጉ አቅም ያላቸው በውሃ የተመሰሉ ጠላቶች ባሉበት ደግሞ ምንም ርኅራኄ በሌላቸው እንደ አውሬ ጥርሳቸው እንደተሞረደ እንደተሳለ ቡጭቅጭቅ እንደሚያደርጉ እንደሚባሉ አይነት አውሬ ባለበት ደግሞ ተንኮለኛ መሰሪ የሆነ በክፍተት ለማጥቃት በጉድለት ለማጥቃት እንደሚያደባ ሰዎች ባሉበት እንዴት በሕይወት ኖርን፣ እንዴት ቀጠልን ብሎ ዳዊት ሲናገር የመኖራችን ሚስጥር አንድና አንድ ነው። ምንድን ነው የሚለው ዳዊት? እግዚአብሔር ከኛ ጋር ስላለ ነው። እና ያልጠፋ ነው እግዚአብሔር ከኛ ጋር ስላለ ነው ብሎ ይናገራል ዳዊት። በሕይወት መኖር የቻልነው የቀጠልነው ያልሞት ነው ያልተዘነጣጠል ነው እና ደግሞ ክፍተታችን ጠብቀው ጉለታችን ጠብቀው ስህተታችን ጠብቀው በወጥመዳችን ሊይዙን የሚፈልጉ እያለ የኖርነው ከአንድ ነገር የተነሳ ነው ይላል ዳዊት። እሱም ከምን የተነሳ ነው ይላል? እግዚአብሔር ከኛ ጋር ስላለ። ተንኮለኛ ሰዎች ሳይኖሩ ቀርቶ አይደለም፣ በክፍተት በጉድለት ጠብቀው አድብተው ለመያዝ ለማጥፋት የሚፈልጉ ሰዎች ሳይኖሩ ቀርቶ አይደለም። እነሱ እያሉ እንደ ደራሽዋ ነገር እጥብ አድርጎ ጥርግርግ አድርጎ የሚወስድ እያለ እንደ አውሬ ርኅራኄ የሌለው ዝንጥልጥል የሚያደርጉ ሰዎች ባሉበት እንደ እሳት ደግሞ ሁሉ ነገር ፍጅት በሚያቃጥል ሰዎች መካከል በሕይወት የቆየ ነው የኖር ነው እግዚአብሔር ከኛ ጋር ስላለ ነው ይላል። እንደውም የመዝሙረ ዳዊት 123 የመጨረሻው ቁጥር 4 ላይ እንደዚህ የሚል ቃል አለ። መዝሙረ ዳዊት 123 ቁጥር 4 ላይ ነፍሳችን የቅንጦች ስድብ የትዕቢተኞችም ንቀት እጅግ በዝቶባታል ይላል። የባለጠጎች በወንበራቸው በስልጣናቸው ኢኮኖሚካሊ ባላቸው ነገር በሚታበዩ በእነሱ መገፋትን ንቀትን ጠግበናል፣ ስድብን ጠግበናል እያለ ዳዊት ይናገራልና እነዚህ ኃይለኛንን በሚሉ ብርቶችንን በሚሉ አቅም አለን በሚሉ እንደ እሳት በሆኑ እንደ ጎርፍ በሆኑ እንደ አውሬ በሆኑ
ተንኮለኛና መሰሪ ሰዎች የተረፍነው የቆየነው የቀጠልነው የሄድነው እግዚአብሔር ከኛ ጋር ስለሆነ ነው። እንደውም ቁጥር 8 ላይ ሲናገር ደግሞ እንዲህ ይላል፣ የተረፍነው የዳንነው የሰማይና የምድር ፈጣሪ የእግዚአብሔር ስም ረዳታችን ስለሆነ ነው። እግዚአብሔር ስለረዳን ነው የዳንነው። እግዚአብሔር ስለረዳን ነው የተረፍነው። ያልጠፋነው እግዚአብሔር ስለረዳን ነው እያለ ዳዊት ይናገራልና ጠላት ስለሌለ አይደለም እና የሚያጠፋም ነገር ስለሌለ ተንኮለኛ ሰዎችም በምድር ላይ ስለተወገዱ የዋሆች ስለበዙ ቅኖች ስለበዙም አይደለም። ተንኮለኞች እያሉ መሰሪዎች እያሉ የቀጠልነው እግዚአብሔር ከኛ ጋር ስላለ። ዛሬም ወገኖች ይህንን መልእክት የምትከታተሉ ሁሉ መልእክት አለኝ። እንድንቀጥል እንድንኖር የሚያደርገን የተንኮለኞች መጥፋት አይደለም፣ የአውሬዎች ጨካኙን ሚዘነጣጥሉ መጥፋት አይደለም። እነሱ እያሉ እንቀጥላለን። እነሱ እያሉ እንቀጥላለን። የሚያስቀጥል ጌታ ከኛ ጋር ስላለ፣ እንድንሄድ የሚያደርግ ጌታ ከኛ ጋር ስላለ ኢሳይያስ 43 ላይ ሲናገር እንደዚህ የሚል ቃል አለ። ኢሳይያስ ምዕራፍ 43 ላይ ኢሳይያስ 43 ላይ አሁን ግን ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥች ያለውና አትፍራ፣ በስም ጠርች ያለው አንተ የኔ ነህ። በውኃ ውስጥ በምታልፍበት ጊዜ ከአንተ ጋር እሆናለሁ። በወንዙ ስትሻገር አያሰጥምህም፣ በእሳት ውስጥ ስትሄድ አያቃጥልም፣ ነበልባሉም አይፈጅም። እኔ እግዚአብሔር አምላክ የእስራኤል አምላክ ቅዱስ መድኃኒት ነኝና እያለ ይናገራል። እኔ ከአንተ ጋር ስለሆንኩኝ ምንም አትሆንም እያለ ይናገራልና ይህንን መልእክት ለምትሰሙ መልእክት አለኝ። እግዚአብሔር ከእናንተ ጋር ስለሆነ እንደ አውሬው የሆኑ ሰዎች እያሉ፣ እንደ ደራሽ ውኃ የሆኑ ሰዎች እያሉ፣ እንደ እሳት የሆኑ ሰዎች እያሉ፣ መሰሪና ተንኮለኛ ሰዎች እያሉ፣ ክፍተት እየጠበቁ ለማጥቃት ክፍተት እየጠበቁ ለመያዝ የሚያደቡና የሚተጉ ሰዎች ባሉበት እንድትቀጥሉ የሚያደርጋችሁ የእግዚአብሔር አብሮነት ነው። እግዚአብሔር ከእናንተ ጋር ሲኖር ሁሉን ታልፉታላችሁ። ዳዊት የሚናገረው እንደዛ ነው። ያልጠፋ ነው ከእግዚአብሔር የተነሳ ነው። እግዚአብሔር ከኛ ጋር ስለሆነ ነው። ሰቆቃወ ኤርምያስም የሚናገረው መልእክት ይሄ ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ስለዚህ እንዳንጠፋ የሚያደርግ እንድንቆይ፣ እንድንሄድ፣ እንድንቀጥል የሚያደርግ እግዚአብሔር ከኛ ጋር ስላለ ዘጸአት ላይ የሚናገረው ነው። ዘጸአት ምዕራፍ 1 ላይ ባስጨነቋቸው ቁጥር ይበዙ ነበር ይላል እና ፈርዖን እስራኤላውያን ላይ በጣም ኢኮኖሚካሊ ጫና ይፈጥር ነበር። ወንድ ልጅ ሲወልዱ እንዲገደሉ አዋጅ አውጥቶ ነበር እና ጠላት ያለባቸው አስጨናቂ ገዳይ ያለባቸው በጣም ከሚገርማቸው አንዱ ባስጨነቋቸው መጠን እጅግ እየበዙ ይሄዱ ይላልና እግዚአብሔር አብሮት ያለ ሰው፣ እግዚአብሔር ከእርሱ ጋር የሆነ ሰው ታልፎ አይሰጥም። ይጠበቃል። ቤቱ ይጠበቃል፣ ትዳሩ ይጠበቃል፣ ኢኮኖሚው ኑሮ ይጠበቃል። ወዳጆቼ እግዚአብሔር ከእናንተ ጋር ሲሆን ለእሳቱ ታልፋችሁ አትሰጡ። እግዚአብሔር ከእናንተ ጋር ሲኖር ለደራሽ ውኃ ጥርግርግ አድርጎ ለሚወስደው ታልፋችሁ አትሰጡ። እግዚአብሔር ከእናንተ ጋር ሲሆን ጨካኞች አውሬ የሆኑ ሰዎች አያገኟችሁም። እግዚአብሔር ከእናንተ ጋር ሲሆን ለመሰሪዎች፣ ለተንኮለኞች፣ ስህተትና ክፍተትን አድብተው ለሚጠባበቁ፣ በክፍተትና በስህተት ጣልቃ ገብተው ሊይዟችሁ ለሚፈልጉ ታልፋችሁ አትሰጡ። ምክንያቱም ረዳታችሁ እግዚአብሔር ስለሆነ ማለት ነው። ጌታ ዘመናችሁን ይባርክ። ይህንን ቃል ላካፍላችሁ ነው። በዚህ ቃል ተባረኩ። ሻሎም